ሰላም ውድ አቢሲኒያ ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን እንዴት ያለ ምንም ኢንቨስትመንት ገንዘብ የምንሰራበትን አፕሊኬሽን እናያለን። እሱም ካለ ምንም እኛ የሚጠበቅብን የሆነ ሰዓት አለ። እሱን ሰዓት ተቀምጠን የምንሰራው ምንም አይነት ከኛ የሚፈልግበት ኤፈርት የሌለው አፕሊኬሽን ነው። እና እሱን እናያለን። አፕሊኬሽኑም ሀላ ይባላል። ይሄ አፕሊኬሽን እንዴት ነው ገንዘብ የምንሰራበት፣ እንዴት ነው አፕሊኬሽኑን የምናወርደው እና ደግሞ እንዴት ነው ያንን አፕሊኬሽን አውርደን አካውንት ከፍተን ራሳችን ቬሪፋይ አድርገን መስራት የምንችለው በምን መልኩ ነው የሚለውን በዛሬው ቪዲዮአችን እናያለን። እስከመጨረሻው ድረስ አብራችሁ ተከታተሉ። ባለው እያንዳንዱን ስቴፕ ተከትላችሁ አካውንታችሁን ቬሪፋይ ማድረግ ትችላላችሁ። የኛ ቤተሰብ ወይኛ ፋሚሊ መሆን ትችላላችሁ፣ መቀላቀል ትችላላችሁ። ዋናው ሀላ አፕ ቤተሰብ የማድረግ ማገናኘት ፋሚሊ መመስረት ስለሆነ በዛም ደግሞ ፋሚሊ ከተመሰረተ በኋላም ደግሞ ገንዘብ የምንሰራበት ራሳችን ተጨማሪ ገንዘብ የምናገኝበት ነው። እየተማርንም ሊሆን ይችላል፣ ሌላ ስራም እየሰራን ሊሆን ይችላል። ግን ኤክስትራ ገንዘብ የምናገኝበት ወይም ደግሞ ባለችን በትርፍ ሰዓት ሌሎችን ቪዲዮዎች ለቲክቶክ የተለያዩ የማይሆኑ ቪዲዮዎችን እያየን ቲክቶክ ላይ ጊዜያችንን እያባከነ ከምንውል ገንዘብ በምናገኝበትና ራሳችን ሰርተን በምንለወጥበት አፕሊኬሽን ላይ እንድናውል እላለሁኝ። ቪዲዮም አሁን እናየዋለን ማለት ነው፣ እንዴት አካውንት እንደምንከፍት ያለውን እያንዳንዱን ነገር። አፕሊኬሽኑን ደግሞ የምታወርዱበት ሊንክ እዚሁ ዲስክሪፕሽን ቦክሱ ላይ አስቀምጥላችኋለሁ። እሱን ሊንክ ነክታችሁ ዳውንሎድ ማድረግ ትችላላችሁ። ወይም ደግሞ ፕሌይ ስቶር ላይ ቀጥታ ገብታችሁ ሀላ ቮይስ ኤንድ ቻት ብላችሁ ሰርች ስታደርጉ ይመጣላችኋል ማለት ነው። ስለዚህ እሱን ዳውንሎድ አድርጋችሁ እንዴት ነው አካውንት የምንከፍተው፣ እንዴት ነው ቬሪፋይ የምናደርገው፣ እንዴት ነው የራሳችን ሩም የምንከፍተው የሚለውን ነገር እናያለን። በተጨማሪም ደግሞ ሌሎች ጊዜ በሌላ ቪዲዮ ደግሞ እንዴት ነው ኤጀንት ሆነን መስራት የምንችለው የሚለውን ደግሞ በሌላ ጊዜ ቪዲዮ እናያለን ማለት ነው። እኔ አሁን ሊንኩ ቴሌግራም ላይ ስላለ ቴሌግራም ላይ ያለውን ይሄንን ኢንቪቴሽን ሊንክ ነካና ዳውንሎድ አደርጋለሁ። ለእናንተ ደግሞ ዲስክሪፕሽን ቦክስ ላይ ይሄንን ሊንክ አስቀምጥላችኋለሁ። በቀላሉ የትም ሳትሄዱ ሊንኩን በመንካት ዳውንሎድ ማድረግ ትችላላችሁ። ወደ ዳውንሎድ ማድረጉ እንሂድ። እሺ፣ ኢንቫይት ሊንክ እንደዚህ ሲላክላችሁ ሀላን አፕሊኬሽን ለማውረድ ይሄንን ትጫኑታላችሁ። ሊንኩን ስትጫኑት አፕሊኬሽኑን ዳውንሎድ እንድታደርጉት ያስገባችኋል ማለት ነው። ከዛ ይሄኛው የኔ ኮድ አለ፣ ኮፒ አድርጋችሁ ያዙት። ኮፒ ምትልቺ አራት ማዕዘን ምልክት አለች፣ በኋላ እንድትጠቅማችሁ ማለት ነው። ከዛ ኮፒ ታረጉትና ዳውንሎድ ትላላችሁ። ዳውንሎድ ስትሉት ወደ ምን ያስገባል? ፕሌይ ስቶር ላይ ሀላ ቮይስ ቻት ኮሚኒቲ የሚል አለ። ከዛ ዳውንሎድ ማለት ይሄ ዳውንሎድ ሆኖ ሲያልቅ ቀጥታ ወደ አፕሊኬሽኑ እንገባለን ማለት ነው። እሺ፣ አሁን አፕሊኬሽኑ ወርዷል። ኦፕን የሚለውን እንነካዋለን። ከዛ እንግሊዘኛ እንላለን። ሳይን ኢን ዊዝ ጎግል የሚለውን ነካና ኢሜይል እንመርጥለታለን። ከዛ ልክ ወደዚህ ያስገባናል። ከዛ ይሄንን ኮንፊርም እንላለን ማለት ነው። ከዛ ቀጣይ የምናደርጋለን ሩማችንን የኛን ሩም መክፈት ይሆናል ስራችን። ምን እናደርጋለን? እዚህ ጋር ፕላስ ወይም ደግሞ የማይክሮፎን ምልክት ትታያለች። ስለዚህ እሷን እንነካና የራሳችንን ሩም እንከፍታለን። ከዚህ ጋር ታይትል እናስገባለታለን። በፈለግነው ቋንቋ መዘጋጀት እንችላለን። ስለዚህ እዚህ ጋር እንመጣና በአማርኛ ኑ አብረን እንስራ ብለን እንጽፋለን። ከዛ እዚህ ጋር ኢሞሽን፣ ቻቲንግ፣ ሚውዚክ፣ ፍሬንድ፣ ፊትነስ፣ ላይፍ ስታይል የሚላለ የምንፈልገውና እናደርግ እንችላለን። ቻቲንግ እንመርጣለን። ከዚህ ጋር ማይክ ሞድ የሚላለ ፍሪ ማይክ እና አፕላይ ፎር ማይክ የሚላለ ስንጀምር ያው ገና እንትን ስለሆነ ፍሪ ማይክ እናድርገዋለን።
ከዛ የኛ ቤተሰብ የሆኑት አባላቶች ብቻ የምናወራበት ሌላ አባል እንዳይገባ ከሆነ አፕላይ ፎር ሚክ እናደርጋለን። ፓስወርድ ሊኖር ይችላል ማለት ነው። ስለዚህ አሁን ፍሪ ሚክ እንላለን። ወንበሩን ደግሞ እንደፈለግን ማድረግ እንችላለን። እዚህ ጋር እስከ 25 ወንበር ድረስ ማስቀመጥ ስለሚቻል አሁን ለጊዜው ገና እየጀመርን ስለሆነ 9 ወንበር በቂያችን ነው። ስለዚህ 9 እናደርጋለን። ከዛ አናውንስመንት ላይ ዌልካም ወይም ደግሞ እንኳን ደህና መጣችሁ ብለን መጻፍ እንችላለን። ዌልካም ወይም ደግሞ እንኳን ደህና መጣችሁ ብለን መጻፍ እንችላለን ማለት ነው። ከዛ ስንጨርስ ጎቱ ቻት እዚህ ጋር ኦኬ ኢሜጅ አላስገባንም። ኢሜጅ እንመርጥለታለን። ያው ደስ ያለንን ኢሜጅ ማስገባት ይቻላል። እሺ አሁን እዚህ ጋር ወንበራችንን ከሰራን በኋላ ጎቱ ቻት የሚለውን እንጫናለን ማለት ነው። ስለዚህ ይሄ የኛ ሮማችን ነው። እዚህ ጋር ስለዚህ ከዚህ ከላይ ላይ እንቀመጣለን። የመጀመሪያ ቁጥር የኛ መቀመጫችን ናት። ከዛ ውጭ ያለው ደግሞ ሌሎችን ሰዎች ኢንቫይት እያደረግን ሌሎችም የኛ አባላቶች የሚቀመጡበት ቦታ ነው። ለ7 ቀን እስከሚሞላን ሚውት ማድረግ አንችልም። ስለዚህ ሚውት ለማድረግ ከታች ላይ 4 ማዕዘን እንነካና ሚክ የምትለዋን እነካታለን። ከዛ በኋላ ቮሊዩሙን መጨረሻው ላይ ስናደርግ ሚውት እናደርገዋለን ማለት ነው። 7 ቀን ግዴታ እንደዛ ማድረግ አለብን። ምክንያቱም ልጆቹ እየተማሩ ነው ብሎ ስለሚያስብ ነው 5000 ፖይንት በየቀኑ የሚሰጠን። ስለዚህ እንደዛ እናደርጋለን። ከዛ በኋላ እንወጣና በ4 ማዕዘኗ ወደ ታች እናደርገዋለን ውስጥ ገብተን። ከዛ ኤጀንሲ የሚል አለ። ከዛ አያም ሆስት እና አያም አን ኤጀንሲ የሚል አለ። ስንጀምር ግን አያም አን ሆስት ብለን መግባት አለብን። ምክንያቱም ስለ አፕሊኬሽኑ እንድንማር እንድናውቅ ስለሚያስፈልግ ግዴታ። ስለዚህ አያም አን ሆስት የሚለውን ጆይን ኤጀንሲ የሚለውን ክሊክ እናደርጋለን ማለት ነው። ይመጣልናል። ቅድም ኮፒ ያደረግነውን እናስገባለን። ኮፒ ካላደረገልን ደግሞ ቁጥሩን እንጽፈዋለን ማለት ነው። ስለዚህ 2 7 6 6 7 5 9 ብለን ቼክ ስንለው ትዕግስት ያለው ይመጣል። ከዛ ሰብሚት የሚለውን እነካለን ማለት ነው። ከዛ ኮንፊርም አሁን ደግመን ኮንፊርም እንላለን። ከዛ አሁን ኤጀንት አለን። ስለዚህ የኔ አባል ወይም ግሩፕ ናቸዋል ማለት ነው። ከዛ አካውንት ቬሪፋይ እናደርጋለን። አካውንት ቬሪፋይ ለማድረግ ደግሞ ወደ ላይ እናደርግና ታስክ የሚለውን ስነካ ይሄን ያመጣልናል። አውተንቲኬሽን የሚለውን ቬሪፋይ የሚለውን እነካለን። ከዛ ቬሪፋይ የሚለውን ስነካ ይሄ ይመጣልናል ማለት ነው። ይሄ ሲመጣልን አፕሎድ ፎቶ ኦፍ ዮርሰልፍ የሚለውን እነካለን። የራሳችንን ፎቶ አንስተን እናስገባለን ማለት ነው። ወይም ደግሞ ፎቶ መነሳት ወይም ደግሞ ጋላሪ ላይ ያለውን ፎቶ ለሲስተሙ የምናስገባው ፎቶ ነው። እዚህ ጋር ይሄኛው ፎቶ መነሳት ነው፣ ለሲስተሙ ነው የምንነሳው። ስለዚህ ሲስተሙ ፎቶ እንነሳለትና እናስገባለን ማለት ነው። ቀጥለን ፎቶ ካስገባነ በኋላ ስታርት አውተንቲኬሽን የሚለውን ስንነካ ወደዚህ ቦታ ያስገባናል። 6 የማንረሳውን ቁጥር ለኋላ ለኤክስቼንጅም ዊዝድራል ለማድረግም የሚጠቅመንን የማንረሳውን 6 ቁጥር እናስገባለን ማለት ነው። እዛ 6 ቁጥር ካስገባነው በኋላ ኮንፊርም የሚለውን እንጫናለን። አካውንታችንን ቬሪፋይ አደረግን። ስለዚህ ከዚህ ሰዓት ጀምረን መስራት እንችላለን ማለት ነው። የሚቆጥረው አፕሊኬሽኑን ካወረድንበት ጊዜ ጀምሮ ስለሆነ ስለዚህ በዛ መሆን አለበት። ከዛ ቁጥሩን ካስገባንለት በኋላ ወደ ምን ያስቀመጣናል? ወደዚህ ያመጣናል ማለት ነው። ወደዚህ ስንመጣ ምን ያደርጋል? እዚህ ጋር ቱዴይ ላይቭ ታስክ የሚል አለ። ይሄ ሁልጊዜም የሚሰጥ የወር ደመወዝ ነው። 1000 ፖይንት ይሰጠናል ማለት ነው። በየቀኑ የሚሰጠን 1000 ፖይንት አለ።
ለስንት ሰዓት ስንቀመጥ? ለ2 ሰዓት። ከዛ እነዚህ ደግሞ ሶስቱ የሚመጡት ደግሞ ለ7 ቀን ብቻ ነው የሚመጡት። እነዚህ ለ7 ቀን ካልተጠቀምን ኮይን ገዝተን ምናምን ነው ሌብል ለማሳደግ ራሱ እንትን የምንለው። ስለዚህ ለ7 ቀን ግዴታ እነዚህንን 5000 ፖይንት ግዴታ መሰብሰብ አለብን ማለት ነው፣ ለ7 ቀን የሚሰጠን ጊፍት። ስለዚህ 1 ሰዓት ስንቀመጥ 2000 ይሰጠናል። ቀጣይ 1 ሰዓት ስንቀመጥ 2000 ይሰጠናል። ቀጣይ 1 ሰዓት ስንቀመጥ አሁን ደግሞ ስንት ይሰጠናል? 1000 ይሰጠናል። ስለዚህ አጠቃላይ በ3 ሰዓት ውስጥ ይሄንን 5000 እንወስዳለን። እዛ ደግሞ እችንን ተጨማሪ 1000 6000 ፖይንት እንወስዳለን ማለት ነው። ከዛ እችኛይቱ ደግሞ ክራውን የሚባል አለ፣ ወንበር ላይ የምንቀመጥበት ቀይ የተለያዩ 3 ወንበሮች አሉ። ስለዚህ እነዛ ወንበር ላይ በምንቀመጥበት ሰዓት ለ1 ሰዓት ስንቀመጥ ከዛ ደግሞ ጋምብል ሲደረግ ፖይንቶች የተለያዩ ፖይንቶች እንሰበስባለን። ከዛ ያንን ፖይንት ሰብስበን ከዛም ደግሞ ኤጀንቶቻችንም ጊፍት ሊሰጡን ይችላሉ። ማንኛውም ሰው ጊፍት ሊሰጠን ይችላል። ከዛ ደግሞ ጋምብል ሲደረግ ክራውን ላይ ተቀምጠን 1 ሰዓት ከተቀመጥን ስንት ይሰጠናል? 600 ፖይንት ይሰጠናል ማለት ነው። ከዛ ሀርት የሚባል ጊፍት አለ። እሱንንም አሁን ሰዎች ሲሰጡን መጠን እዚህ ጋር ታስክ ላይ እንመጣና ኢንተር የምትለው ታስክ ክሌም ትላለች። ያችን ክሌም እናደርጋለን። ከዛ ደግሞ ድራም አለ። እሱንም በኋላ ኤጀንት በምንሆንበት ሰዓት ለራሳችን ጊፍት በምንሰጥበት ሰዓት ይሄኛው አሁን ኢንተር የሚለው ክሌም ይላል። እዛ ደግሞ ክራውን ጊፍት ስንሰጥ አሁንም ይሄም ክሌም እያለ ይሄዳል ማለት ነው። ከዛ ተጨማሪ ደግሞ ትልልቅ ቤቶች ጋር ስንገባ የምናገኘው የራሱን የቻለ ምን አለ፣ ጋምብል ሲያደርጉ ፖይንት እናገኛለን ማለት ነው። ስለዚህ ያንን ፖይንት ተጠቅመን እንትን ማድረግ እንችላለን። ይሄ ፖይንታችን እየጨመረልን ይሄዳል። የት ጋር ነው የምናገኘው ካለ በኒው ውስጥ ስንገባ አጠቃላይ ያለንን ኮይን እና አጠቃላይ ደግሞ እየሰራነውን ፖይንት ያሳየናል ማለት ነው። ስለዚህ ይሄንን ፖይንት አጠቃላይ በሳምንት ውስጥ ማለን አጠቃላይ እየሰራነውን አጠቃላይ ፖይንት እዚህ ጋር ማየት እንችላለን። እዛ ደግሞ ኮይን ኤክስቼንጅ አድርገን ደግሞ ወይም ደግሞ ትሬዠሪ ቦክሶች የሚቀመጡ አሉ። እነሱንን ሰብስበን የምናገኘውን ኮይንም ደግሞ እዚሁ ላይ ይቀመጥልናል ማለት ነው። ስለዚህ እነሱን እንሰበስብና 100,000 ሲሞላልን ኤክስቼንጅ መሸጥ ነው ወይም ማውጣት እንችላለን። ወይም ደግሞ ከዛ በፊት ደግሞ እንትን ማለት እንችላለን ማለት ነው። ከዚህ ከላይ ደግሞ የኔን አካውንት ለማግኘት እና ሎጎ አለ፣ እሱን ለመልበስ ይሄንን አይዲ ቅድሙን አይዲ ስናስገባ ትዕግስት ያለው ብሎ ይመጣል። እዛ እታች ላይ ቻት የምትላለች እሷን ስነካት ወደ እኔ ይመጣል። እዛ ሀይ ብላችሁ ትጽፋላችሁ ወይም ደግሞ ካሊት ነኝ እንደዚህ ብላችሁ ስትጽፉ እዛ ያንን ሎጎ የኛን ፋሚሊ መለያ የሆነ ሎጎ እልክላችኋለሁ ማለት ነው። የኔ ፋሚሊ መሆናችሁን ካየው ቼክ ካደረኩ በኋላ ይሄንን ሎጎ ልካለሁኝ። እዛ እሱንን ሎጎ ትለብሳላችሁ ማለት ነው። ያው አሁን የላኩትኝ ይሄ ሎጎ አለ። እዛ ይሄንን ሎጎ ለብስና ዳውንሎድ አድርገን እንለብሳለን ማለት ነው። ለመልበስ ደግሞ ይሄንን እንወጣና ሚው ውስጥ እንገባለን። አሁንም ሚው ውስጥ ስንገባ ከላይ ስማችን አጠገብ ላይ ቲ የምትሏን እነካትና ከዛ ደግሞ የካሜራ ምልክቷን ስነካት ወደዚህ ያመጣናል። ከዛ የምንፈልገውን ፎቶ እነካለን፣ የራይት ምልክቷን እንጫናለን። አፕሎድ አደረገልን ወይም ደግሞ መለያ ሎጎውን ለበስን ማለት ነው። ስለዚህ እንመጣለን እንወጣለን። ከዛ ዋናው ትልቁ የኛ ፋሚሊ ዋናው ቤት አለን። እሱም የመቅዲ ፋሚሊ የሚለው እሱ ጋር ለመግባት አይዲ ቁጥሯን የሷንን ሰርች እናደርግና እንገባለን ማለት ነው። ወንበር ከተያዘ ደግሞ ቅድም ሰርች ያደረጋችሁት የኔ ቤት አለ፣ እዛ ጋር ገብታችሁም ቁጭ ማለት ትችላላችሁ ማለት ነው። ስለዚህ እኔ ቤት ገብቶ ለመቀመጥ አይዲውን ታስገቡና ወደታች ስታደርጉት ኑ አብረን እንስራ የሚል አለ። እዛ ኢንተር የምትሏን ክራውን ላይ እናንተ ቤት መቀመጥ ስለማትችሉ እዚህኛው እዛ ስትገቡ ይሄ ይመጣላችኋል። ከላይ መቀመጥ አትችሉም። ወርቃማ ወንበር የምንላቸው እነዚህ 2 3 4 የሚሉት እነሱ ጋር ለአንድ ሰዓት ስንቀመጥ 600 ፖይንት እንወስዳለን። አጠቃላይ ደግሞ 6600 ፖይንት ለ7 ቀን እናገኛለን ማለት ነው። እና ትልቁን ቤት አይዲ እንመስግብ። እዚህ ጋር ሰርች ባሯ ጋር ተመልሰን እዚህ ጋር ሰርች ባሯ ላይ ፎሎ የምናደርገው ስለሌለ አሁን እኔም ፎሎ ስታደርጉ ይሄ ይመጣላችኋል።
የምትፈልጉትን ነገር እዛ ጋር ገብታችሁ ሜሴጅ ላይ መጠየቅ ትችላላችሁ። ሁለተኛው ደግሞ እኔ በባልኖርበት ሰዓት ደግሞ ሌላ ሰው ማን ይመልስልኛል ካላችሁ መቅዲ ያለች የእሱ አይዲ 24 05 841 ይህንን ሰርች ስታደርጉት መቅዲ ፋሚሊ ይላል። እሱ ጋር ገብታችሁ ስትመጡ ሌሎችም ልጆች አሉ እንደዚህ። እዛ ይሄ ክራውን ወንበር ተለቋል። ከዛ ወንበር ላይ ስንቀመጥ ለ7 ቀን ሚውት ማድረግ ስለሌለብን ቅድም ባየነው ሚክ ሚለው ጋር ገብተን ቮሊዩሙን እስከ መጨረሻው 0 እናደርጋለን ማለት ነው። ስለዚህ እዚህ ጋር ለ3 ሰዓት ድረስ መቀመጥ ነው የሚጠበቅብን። 3 ሰዓት ቁጭ እንላለን። ጋምብል ሲደረግም ፖይንታችንን እንሰበስባለን። ይህ መቅዲ ቤት ነው፣ ትልቁ ቤት ነው ማለት አሁን የኛ ፋሚሊ ትልቁ ቤት ስለሆነ ይሄንን ፎሎ እናደርጋለን። ፎሎ አድርገን እንላለን ማለት ነው። የምንፈልገውን ጥያቄ ደግሞ ሜሴጅ ላይ ቅድም ልክ እንዳኔ ሀይ ብለን እንደጻፍ ነው እዚህ ጋም ለእሷም እንደዚህ ያለን ጥያቄ መጠየቅ እንችላለን። እዛ ወንበር ከተያዘ ደግሞ እዚህኛው ቤት ላይ መጠን ደግሞ መቀመጥ እንችላለን ከኔ ቤት ላይ ማለት ነው። የምትፈልጉትን ጥያቄ መጠየቅና ጥያቄ ደግሞ ያልገባችሁ ያልተረዳችሁ ካለ ደግሞ ሜሴጅ ላይ መረዳትና በቀላሉ መገንዘብ ሰማያዊ ባረንጓዴ ላይ ነክታችሁ ግራ የተቀባችሁት ነገር ካለ እሱንን ትጽፋላችሁ ማለት ነው። ስለዚህ የእሷን እንደፈለጋችሁ በቀላሉ ማግኘት ስላስገባን እችን ትነኳትና ላይቭ የምትለዋን ነክታችሁ ትገባላችሁ። ወይም ደግሞ ምናልባት አሁን እሷ በሌለች ሰዓት እዚህ ጋር ትመጡና ኢንተር ምትላለች እንኳን ደህና መጣችሁ ነው አብረን እንስራ እንኳን ደህና መጣችሁ ነው አብሮ እንስራ የሚለውን ስነካ ኢንተር ምትለዋን ስነካት ስትገቡ ወደ ቤቱ ያስገባናል። ክራውን ተይዟል። ክራውን እስከሚለቀቅልን እዚህ ኖርማል ወንበር ላይ ተቀምጠን እንቆያለን። ክራውን ተለቀቀ። ክራውን እንይዝና ለአንድ ሰዓት ስንቀመጥ ቮይሳችን አሁንም 0 እናደርጋለን። ከዛ ክራውን ላይ ለአንድ ሰዓት ስንቀመጥ 600 ፖይንት እንወስዳለን ማለት ነው። ከዛ ታስክ የሚለው ጋር ገብተን እነዚህ ኢንተር የሚሉት ክሌም ብለው ይመጣሉ። የዶላር ምልክቷን ታስክ ምትሏን ስንጫን እዚህ ጋር ገብተን መስራት እንችላለን ማለት ነው። ስለዚህ በዚህ አፕሊኬሽን 1 ሰዓት ብሎ የሚያስበው ከምሽቱ 3 ሰዓት ተኩል እስከ ቀጣይ የሚመጣው 3 ሰዓት ተኩል ስለሆነ በዛ ሰዓት በዛ ጊዜ ውስጥ ያለንን ታስክ ክሌም ብለን መጨረስ አለብን ማለት ነው።